ከለውጡ በኋላ የነበረው ነገር መጀመሪያ እነዚያ ነገሮች በቅጡ መረዳት፣ ምን ሞከሩ፣ ምን ተሳካላቸው፣ ምን አልተሳካላቸውም፣ ዋናው ችግር ምንድነው ሚለው መለየት ነው። ኮንቲኒቲ በኢትዮጵያ የሥርዓተ መንግስት ግንባታ ውስጥ ትልቁ ስብራት መሆኑን ለይተናል እና መደመር አለበት። የትናንትናም ቢሆን ጠቃሚ ታሪክ፣ ጠቃሚ ስራ መጣል የለበትም የሚለው በጣም ወሳኝ እርምጃ ነው እና የመጀመሪያው የእሳቤ ለውጥ ነው ያደረግነው። አንደኛ ብዝሃ ዘርፍ መሆን አለበት፣ ብዝሃ ተዋናይ መሆን አለበት፣ ብዝሃ ተጠቃሚ መሆን አለበት። ይሄ ሶስቱም ጊዜ ወስደ ተንትንልኝ ካልክ ችግር አለበት። ብዝሃ ዘርፍ ያለበት ምክንያት በውስን ዘርፍ ላይ ብቻ ስለነበረ እንቅስቃሴው ዘርፉ ካልሰፋ ስለማይሆን፣ ብዝሃ ተዋናይ ያለበት ምክንያት መንግስትም የግልም የውጭ ባለሀብትም በስፋት የሚሳተፍበት ይሄ ዩጎዝላቪያ ነው ወይም ራሻ ነው ወይም ጀርመን ነው ሳይሆን ከየትኛውም በእኛ ሀገር ህግና ስርዓት የሚሰራ ኃይል ከመጣ ድረስ። ሶስተኛው ደግሞ ተጠቃሚነት፣ ብዝሃ ተጠቃሚነትን ካረጋገጥን ኮንቲኒቲ ማምጣት እንችላለን የሚል የእሳቤ ለውጥ ነበር። ምን ማለት ነው? መንግስት ከአስፈጻሚነት ወደ አመቻችነት ማደግ አለበት። ጉዳዩን የሚያስፈጽም ብቻ ሳይሆን ጉዳዩን የሚያመቻች ቤዚክ ፍላጎቶችን የሚያሟላ ለዛ አስቻይ ነገር በመፍጠር አትራክት የሚያደርግና የሚያሰፋ መሆን አለበት የሚል እሳቤን የያዝ ነው። ለዚህ ብለን አገር በቀል የኢኮኖሚክ ሪፎርም አጀንዳ ቀረጽን ማለት ነው። አንደኛው ትኩረት ምን ነበረ? ያኔ ስብራት የሆነ ኢንዱስትሪው እንዳያድግ ያደረገው ማክሮ ኢኮኖሚ መዛባት ነው። በብዙ መንገድ በብዙ ምሳሌ ላብራራልህ እችላለሁ። ይሄ የማክሮ ኢኮኖሚ መዛባት ኢንቨስተሮች ደፍረው የውጭ ምንዛሪ አገራችን እንዳያፈሱ ይዟቸዋል። ሁለተኛው ምርታማነትና በዓለም አቀፍ ደረጃ ሊወዳደር የሚያስችል ኳሊቲ ማጣት ነው። ሶስተኛው ከሀገራዊ ኢንዱስትሪዎች ጋር ትስስር በማጣት የሚመጣው ኢንዱስትሪ ግብአቱም የሚሸጠውም ሌላ ቦታ ስለሆነ ለሎካል ኢንዱስትሪ ያለው የማስተማርም የእውቀት ሽግግር የማረጋገጥ ሁኔታም በጣም ውስን በመሆኑ ነው። እነዚህን ጉዳዮች ደምረን አራተኛው ኮንቲኒቲ ነው። ኢህአዴግም ይስራው፣ ደርግም ይስራው፣ ኃይለ ሥላሴም ይስሩት፣ ሌላም ይስራው ለሀገር ጠቃሚ ከሆነ መቀጠል አለበት። ከሰራው ሰውዬ እሳቤና ግለሰብ ጋር ባለ ምልከታ ሀገርን የሚጎዳ ጉዳይ መፈጸም የለበትም በሚል ነው። በዚህ ብዙ ነገር ምሳሌ ማንሳት ይቻላል። ለምሳሌ ባለፈው 15 20 30 ዓመት የነበረውን ብቻ ብናነሳ ጥቂት ምሳሌ አንስተን ነገሩን ብንገነዘብ ከዚህ ከአዋሽ ወደ መቀሌ የሚሄደው ባቡር 2.6 ቢሊዮን ዶላር ብድር ተወስዶ ነው የሚሰራው። 2.6 ቢሊዮን ዶላር ብድሩ ደግሞ ጤነኛ የሚባል ብድር አይደለም፣ ኮመርሻል ሎን ነው። ከዚህ መቀሌ ከዚህ አስመራም ከዚህ ሞያሌም ባቡር ያስፈልጋል። ለኢትዮጵያ በጣም መሰረታዊ ነገር ነው። መቼ እና እንዴት የሚለው ግን በጣም ከባድ ጥያቄ ነው። አሁን 2.6 ቢሊዮን ዶላር ከዚህ መቀሌ ባቡር ላይ በኮመርሻል ሎን ኢንቨስት አድርገህ የምታመላልስበት ምርት ስለሌለ ካለምን ጥርጥር 40-50 ዓመት ኢንቨስትመንቱን አይመልስም። ዕዳ አይከፍልም፣ ኢንቨስትመንት አይመልስም። ቢኮዝ ከሰራው በኋላ የምታንቀሳቀስበት ብዙም ምርት ስለሌለ ማለት ነው። በሌላ መንገድ አሁን እኛ ከዳንጎቴ ጋራ የማዳበሪያ ፋብሪካ ይሰራን በ40 ወራት እናደርሳለን ብለን ይሄን ቃላችንን ሲደርስ የምናየው ጉዳይ ሆኖ ማለት ነው። ምን እያደረግን እንዳለን ስለምናውቅ ይሄ ማዳበሪያ ፋብሪካ አጠቃላይ ወጪው 2.5 ቢሊዮን ዶላር፣ ያኛው 2.6 ነው፣ ይሄ 2.5 ነው። 2.5 መሆኑ ብቻ ሳይሆን አሁን ኢትዮጵያ የምትጠቀምበትን የማዳበሪያ ፍጆታ ከእጥፍ በላይ ያመርታል። አሁን ዛሬ የምንጠቀምበትን ከእጥፍ በላይ ያመርታል። የዛሬ 2 ዓመት ተኩል ቢበዛ 3 ዓመት ፋብሪካው ሰርቪስ ይሰጣል። ከዛ በኋላ በ4 5 6 7 ዓመታት ካለምንም ጥርጥር ኢንቨስትመንቱን ይመልሳል። ካለምንም ጥርጥር